እኔ እዚህ ሀገር ላይ ሀብታም አለ ብዬ ነበር የማስበው። ከባንክ ተበድረሽ መኪና ትገዣለሽ፣ ከተማ ውስጥ ጨረር ስትለቁ ነው የምትውሉት። ምንም እኛ ድሆች ልንሳቀቅ አይገባንም። በቃ ልዩነታችን ምንድን ነው? እነሱ ደፍረው ከባንክ ይበደራሉ፣ እኛ ድፍረቱ የለን። በቃ እዚህ ሀገር ላይ ሀብታም ማለት ደፍሮ ከባንክ የሚበደር እንቅልፉን እያጣ ነው የሚያድረው ነው የምላችሁ። በቃ ይህንን የመሰለ ጽድት ያለ ባለ 3 መኝታ ጽድት ያለ በቃ ምንም የሚወጣለት ነገር የለም ይዤላችሁ መጣሁ። በጣም ነው የሚያሳዝነው። አንድ ሰው መንገድ ላይ እንዳያክት፣ ሀብታም ነኝ ብለህ እንዳታክት። ወንድ ከሆንክ በቃ ይህን ቤት ግዛ። ይህንን የመሰለ ጽድት ያለ ባለ 3 መኝታ ሙሉ ለሙሉ የተጠናቀቀ አሚኒቲ የተሟላለት ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ ፕሮግራም ማዘጋጀት ከፈለክ የምታዘጋጅበት ስፍራ። ዲያስፖራዎችም ግዙ። ያሁላ መጠግረር እኮ እዚህ ማረፊያ ለማስተካከል ይመስለኛል። እና በቃ አንድ ሰው እንዳያክት ከተማ ውስጥ ተያይተናል። በቃ ተያይተናል።